ሰላም ጤና ይስጥልኝ። በጣም ቀስ እያወሩት ያለሁትኝ ማማ ስለተኛች ነው፣ ልጅ ስለተኛች ነው። በባለፈው ቪዲዮ በደንብ ሆናችሁ ደስ ብሏችኋል፣ በጣም ተዝናንታችሁበታል ብዬ ተስፋ አደርጋለሁ። ያኔ ልክ በወንድ ሌላ ሰው መስዬ ነበር የጠበቅኳት። ዛሬ ደግሞ እኔ ነኝ አሁን እዚህ ያስተኛዋት እና አሁን ከእንቅልፏ ስትነቃ ደግሞ ዛሬ ቀሚስ ለብሼ የእናቷን ቀሚስ የለበስኩት እንግዲህ ትለይኝ ሆና እንግዲህ አላቅም። ብቻ ግን ሌላ ሰው ዛሬም ሴት መስዬ ሌላ ሰው መስዬ መጠብቃት። ያኔ የወንድ አለባበስ ነበር ለብሼ የነበረው። በዛ ምክንያት ያው ትንሽ የሆነ ነገርም የጥርጣሬ ነገር አድሮባታል። እንዳያችሁት አባዬ ምናምን ስትል ነበር። ዛሬ ግን ሴት መስዬ ነው የምጠብቃት ማለት ነው። ለኔ ራሱ አለባበሴ በጣም እያሳቀኝ ስለሆነ ጋይስ፣ እና ድምፄ በጣም ቀንሼ ነው እያወሩት ያለሁት። እናቷ ጋር ተኝታለች፣ መኝታ ክላስ ማለት ነው። አሁን እንደዚህ እጠብቃታለሁ። ስትመጣ ከመምጫው ከበሩ ጀምሮ የምታዩት ይሆናል። እስከዛው ግን አብራችሁን ቆዩ። በደንብ ነው ፈታ የምትሉት። በእኔ አለባበስም ፈታ ትላላችሁ እያስባለሁ። ያው እኔ ፈታ ለማድረግ ሲሆን ሀሳቤ እናንተንም ጩጫዋንም እያያችሁ ፈታ እንድትሉ ስለሆነ፣ ስለዚህ መጡ ብዬ ታውቃላችሁ። ማዘር እናቷን ሚስትየዋ ተነስታ ነው ሶሪ ሚስትየዋ እዛ ጋር እንደምታያት ደንግጣለች። እሷም ተኝታ ስለነበረ በቃ መሳቅ እሷ ብራ ስለደነገጠች በቃ እግዚአብሔር በቃ አሁን እሷ ተነስታለች። ባለቤቴ ነች። ጩጫዋ እስከትነሳ አብራችን ጠብቁ ማለት ነው እንግዲህ። ባቤ አይ እኮ ናት። እስቲ ቁጭ በይ አጨብጭብ። ሰላም ነው። ቤቱ አለሽ? ሰላም ዘመድሽ እኮ ነች።
ግለጭ ውስኪያን ያክል እስኪ መቼ ለየሽ? ለየሽ ወይ? ጋይስ ዛሬ በጣም ተጨንቃ ነበር። እግዚአብሔር ምንም እንትን አለችኝ። በቃ እንግዳ ላይ መሰልኳት ማለት ነው። አረ እንግዳ ላይ መሰልኩሽ ዛሬ መጨረሻ ላይ ግን ከኋላ ለየች። እግዚአብሔር ይሄን ሳወልቀው እኔ ወደ እናንተ ዙሪያ ይሄን ሰው ለየችኝና አባቴ ያለች ማለት ነው። አረ ማይ ጋድ ኦ ማይ ጋድ ምን ነው ምን ረሳሽ? አየኝ እስኪ ነኝ እንዴት ነኝ?